ባክሱ ነው እንዴ? ነው አይ እቃው ነው እዚህ ጋር ያለው በስዕል ያለው ራሱ እቃው ነው። ስዕሉ አይታየኝም። ለኛ እኮ አይታይም። ለእናንተ አይታይም። ለካ መግባት መቻላችሁ ጥሩ ነው። እንደውም ማየት መቻላችሁ በእጇ ይዛ የምታስተዋውቀውን ብቻ ነው ለካ የምታየው። እንደዚህ ነው የሚታየው እንጂ ተጠንቅቀሽ ነው እንትን የምታደርጊው። ላዩን ብቻ ያ ዳሩን ብቻ ዙሪያ ግን ከዳር አትጀምሪ። ነይ መለስ በይ። ከዳር አትጀምሪ። እሺ ለኛውም ከዳር አትጀምሪ በእናትሽ። መሀል አካባቢ እስከ ዳር አትሂጂ። ትንሽ ቦታ ታይ። ዳርና ዳር ላይ አስጨንቂኝ። ገጠመችው። That's nice. እንደዚህ አይደለሽ? ያ ግን ይልሽ ሰፊ እንዳይመስል ነው ግማሽ ላይ እንድታቆሚ የፈለኩ። ኮርነሩ ላይ እንድትቀቢው አልፈለኩም ነበር። ደስማይ መሀሉ ላይ እንዲላክ ትችያለሽ። ልብ ቅርስ እንዲመስል ግማሽ ላይ ልልሽ የፈለኩት ገብቶሻል። ላይ ኮርነሮቹን ክፍት ተያቸው ማለት የነበረ ይሄ ዳርና ዳሩን ማለት ነው። ኦኬ አርጋለሁ። የዚህ ሊንክ መሀል ላይ ግን የሚነሳ ያህል አርገሻል። መላጥ የሚችል ያህል የሳሳ ይመስላል እሱ ጋር አራው በደንብ እንዳይስ ማራገቢያ የለሽም። ለሚደረግ ነው። ያ ፒል ይደረጋል። ይደርቅና ፒል ይደረጋል። ኦኬ አራት ነው የሚሉት ዴሴን ፎር ጀስ በጣም ቆንጆ ይቆያል። አይ ቲንክ ሲደርቅ ነው የምናነሳው አይደል? ያ ትንሽ አንድ ደቂቃ ወንዱ ለደቂቃ ከቆየ በቃ ዲፔንድስ። በደንብ እንዲይዝ ከፈለግሽ መቆየት ትችላለሽ። በደንብ እንዳይዝ ከፈለግሽ ደግሞ ድርቅ ሲል ፒል ማድረግ ትችላለሽ። ከዛ ግን ይቆያል ሰውነት ያ አይለቅም፣ ይቆያል። የምትቀቢው ነገር ይወስነዋል። አንዳንዴ አብሮ እንትን ይላል፣ ግን ሙሉ ቀን ይቆያል። ኦኬ እሷ ነገር አሪፍ ናት። ፋኑ ላስኪዩት ስንት ነው ያለሽ? ግን ማራገቢያው ቢሆን ደግሞ በጣም አሪፍ ነበር። ያራገበ ገዛለው ትፈልጊያለሽ? የሚያስፈልግሽ ሁለት ነው ያለሽ? ሁለት ካለሽ አንዱን ላኪው። እምቤዛ ማፈልገው ነገር የለም። እምቤዚ አንቺ እዚህ ስትሆኚ ፍላጎትሽ በጣም ይበዛል። ብዙ ነው አይደል? በጣም ብዙ ነው። 5 ቢሎ ወጥቶ ይግባ። 5 ቢሎ ነው እንዴ? ቲክቶክ መስሎኛል። ወርዳለ እንዴ ዳለር 3 ወደ 5 ቢሎ ተቀየረ እንዴ? ላንሳ ከደረቀ ይዋ አያደረቀም ገና። በዛ ላይ ደግሞ ፈራ አላረግሽም ማለት ነው ካልተነሳልሽ።
የተነሳ ኔክስት ታይም ግን 1 ሴንቲሜትር የምትሆን ቦታ ተይ እንዳትቀቢ ኮርነሩን። ለምን ሰውነት እንትን እንዳይል ማለት የሆነ ሞር ቅርጽ የሚይዘው መሀሉ ላይ ስታረጊ ነው። እዛ ድረስ ሲወጣ የሆነ እንትን አይልም እና ፉል ሊፕ እንዲሆን ማለት ነው። ሙሉ እንዲመስል ማለት ነው። እንትን ያለ ይመስላል። እንዲህ ሲሰፋና እዚች መሀሏ ብቻ ሲሆን ሞር የሆነ ቦታክስ ያርክሽ ይመስላል። ዳሩን የተነፋ ይመስላል። ያ ዳሩን ስትተዩ ያ እንግዲህ እንደዚህ ምን ያርጋችሁ ልላችሁ ነበረ፣ ግን አሁን በጌታ ወደ ጌታ ተመልሰናል። ሻዶ እዚህ ቤት ቶክሲክ የለም። መሀሉ ራሱ መስመር አደንብ ነው ይወጣልሽ። አንቺ እንዴት ያምራል! ያ በጣም አሪፍ ነው። ገላግሌ ነው ደግሞ ስለማይለቅ ቶሎ ኤኒ ታይም እንትን ስትዩ ላይነር ያረግሽው ይመስላል። በጣም ያምራል። ላኪው አትጠይቂኝ፣ የምትልኪው ነገር በተለይ ደግሞ ሄቪ ያልሆነ ቦታ ማይዝ ነገር አትጠይቂኝ። ሌላ ማምጣትሽ ስለማይቀር ዝም ብለሽ ሻንጣ የሞላሽ ያመጣሽውን ነገር ሁላ ላኪ። ቦክስ ላጣ እንደዚህ ጥቃቅን ሄቪ ያልሆነ ነገር ዝም ብለሽ እንዳትጠይቂኝ። እሺ ምን አይነት ከለር ላድርግልሽ? ለሊት ብቻ ነው ወይስ ከለር ያምርብሻል? አንቺ ኑዱ ያምራል። የክሌን ያረግሻል መሰለኝ። ቀላት ያለሽ ያምራል በጣም እንትን አሁን እንደዛ ነው የሚመስለው። ኦ ማይ ጋድ ሰርጀሪ ደግሞ ወጣ አድርገሽ ስለቀባሽው የከንፈር ብቻ ነው ወይስ ለቅንድብም ታቶ ያደርጋል? የቅንድብም ያለው አለ እኮ። አይ ቅንድብ ይሄ ከንፈር ሊፈታቱ ነው። እሺ የቤዛ 3 ነው፣ ግን እኔ በጣም ፍቅሬ ጨምሯል። 4 አድርጌልሽ መረቀችልሽ። አዎ ይሻልሻል። ሌላም አታጭም። ካኑንም ተከተተላት። አይ ከቆየውማ ብዙ ነገር ይገባል። ልውጣ መሰለኝ አላከስ። ይሄ የእውነት በጣም ያምራል። ደግሞ አቀባብሽ ወጣ ብለሽ ስለሆነ በቃ ኦ ማይ ጋድ በእውነት አይ ፊል ላይክ የሆነ የለ በቃ ያ ኦሬንጅን ተቀብተሽ ነው ማየት የምፈልገው። ልቀባልሽ ነው አሁንማ በቃ ይሄ ይዟል አይወጣም። ውስጡን ኦሬንጅ ልቀባልሽ እና ያ ውስጡን ኦሬንጅ አድርጊው። እንደውም ያ ዳሩ ብራውን ውስጡ ኦሬንጅ ዋይ ናት። This one is going to my makeup bag. Yeah. Oh my God. Orange. መጀመሪያ እዛ ስመጣ የምሰራው አንቺን ነው ሜካፕ። እሺ እንደውም እንትን ተማሪ ማማኝ ኦምብሬ ተማሪ። ኧረ ይሄ ቅንድቡ ነው እንትን ካልሽ ታይም ካለሽ ይኖረኛል። ከ1-2 ሳምንት በኋላ ደግሞ ግን ላይሰንሱ እዚህ ይሰራል ወይ ነው ጥያቄው። ዋይ ኖት? ለነገሩ ሄደሽም ላይሰንሱን መውሰድ ትችላለሽ። ክላሱን ወስደሽ ቶሎ ለልምዱ ይረዳሻል ብትማሪው። እኔ በነገር እኔ እንጃ አላውቅም። ለከሰር ከንፈሬ ልሰራ ነበር በነገሮች ላይ እግዚአብሔር ነው ያው ኖ እንዳትሰሪ። ፐርማነንት ነገርማ ፊትሽ ላይ እንዳታረጊ። ኦሬንጅ ነው አይደል? ኦሬንጅ ነው። ኦሬንጅ ያ ሲነሳ ኦሬንጅ ነው የሚቀረው። ቀይ ነው የሚታየኝ ግን አይ ነው ኦሬንጅ ነው የሚቀረው ሲነሳ። ኦኬ በደንብ ውስጥ ድረስ ቀቢው። እንደዚህ መቀባት ይቻላል ማለት ነው። እንደ ኩል ብቻ አይደለም። ወይ ጉድሽ! ሀሳብሽን አቀይሪሙ። ላይ ሁለት ደር በደንብ አደርሰሽዋል። ክፍት ቦታ እንዳትዪ ውስጥ ላይ
ከላይ ትንሽ እንዲህ እንትንም ቀቢው ወደ ውስጥ አካባቢው። እኔ እኮ ችግር አለብኝ። ባለሙያ አሁን ቦታው ፓሰንጀር ላይ እንደተቀመጠ ቁጠሪው እኮ። ሰው ሲነዳ ግን አልረብሽም። እኔ እረብሻለሁ። ዘና ብዬ ነው የሚሄደው። ቁጭ ብዬ ሰልችቶኛል መንዳት። ሌላው ቢቀር በዘፈን አድርጌ ነው እኔ የምረብሸው። ሂጂ በዘፈን ስልሽ በቃ በድምፅ አለ አይደል ሜሎዲ አድርገሽበት ወይኔ ወይኔ ተጋጨ የሚለው ላይ ወይኔ እንደዛ ስጋት አለሽ? እኔ መጀመሪያ ስጋት ካለኝ ሰው ጋር አልቀመጥም። ከተቀመጥኩ ደግሞ ዘና ብዬ ነው የሚሄደው። የምታሰጊኝ ከሆነ እኔ ራሴ እነዳለሁ። መሪዋን ካልያዝኩ ማንንም አልሆንም። በጣም የሚያወራ በስመ አብ። ድሮ በጣም ብድግ ብዬ መሄድ ወድ ነበር። አሁን ግን አልወድም። ከሰው ጋር ሰው ነው ደስ የሚለኝ። ከሰው ጋር ሆነሽ ተጋይተሽ ታውቂያለሽ? አላውቅም። ራሴም ለምን ሰጋሽ ታዲያ? በቃ እኔ እንጃ አላምንም። እኔም ተጋጭቼ አንድ ጊዜ ጣን ይሄን ሰምቶ ደግሞ አይሰማም። የደረቀ አይመስለኝም። ደረቀ። ወይኔ ከዳራሽ ከዳር ጀምሪ። ቴምር ዕቃ ግዢ እስቲ። ልብታቱ ግዢ ዘንጪ ይመርብሽ ነው የምትይው። ናይስ ደማቅ ኦሬንጅ ነው ግን የሚገርመው ነገር አይገርምም? ላይት የሚሆን መስሎኝ ነበር። ቻፕስቲኩን ቀቢበት ላው ላይ ሞይስቸራይዝ ሰርጀሪ ምንድነው? በቃ ሁሌ ከንፈርሽ ሊፊሲክ ይደማብሰው ያ ቻፕስቲክሽን ብቻ ያረክሽ ከንፈርሽ ቅርጽ አለው ወሉም አለው ፋይላ ጁሲ ደሴም ከለር ደግሞ ይሆናል። አንድ አይነት ቶን ነው። አንድ አይነት ቶን ይሆናል። ከንፈርሽ ላይንድ ነው። ወንቺ ያምራል። ፒንክ አለው። ሁለት ተቀብቻለሁ አይደል? ነው አንድ ደሴም ነው። ኑድ ከለር ነው። ሶስተኛው አይ ቲንክ ሙሉን ኑዱን ማርክ ትችያለሽ። እንዳለ ሙሉን አርገሽ ወይ ያምራል። ዘንላው ላይ እንትን ንጹህ ነው የሚያደርግልሽ። ኑዱ የሆነ ምንም ያልተቀባሽ ናቹራል የተፈጥሮ የሚመስል የራሱ እኮ ዝም ብሎ ቻፕስቲክ ተቀብተሽ ወጣት ነው ያለ ይመስል ያ እንደዛ ነው። ያ አሪፍ ነው። ይሄ አይላክ ኦኬ። ወደ ባስኬት ቴንኪው ጠራሁኝ አስተዋወቅ